ጤና ይስጥልን ክቡራን አድማጭ ተመልካቾቻችን ከዜና 24 ሚዲያም የረፋዱን ዘገባዎች ይዘን ቀርበናል። ሀገራዊና የቀጠናውን ጉዳይ እንዲሁም ዓለም አቀፋዊ መረጃዎችን አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። የአባይ ቅድስት አርሴማ አንድነት ገዳም ላይ የድሮን ጥቃት ተፈጽሞ መነኮሳት መስዋዕትነትን ከፍለዋል። ከመካነ ሰላም ከተማ ወጣ ብሎ በተወሰነ ኪሎ ሜትር ርቀት ላይ የሚገኘው የአባይ ቅድስት አርሴማ አንድነት ገዳም ላይ ትላንት ሐምሌ 15 2018 ከረፋዱ 4 ሰዓት ላይ በተሰነዘረ የድሮን ጥቃት 10 የገዳሙ መነኮሳት ላይ ከፍተኛ ጉዳት የደረሰ ሲሆን አንድ መነኩሲት ወዲያውኑ ሲሰዉ ሌሎች በሞትና ሕይወት መካከል ይገኛሉ ተብሏል። አካላቸው ተቆራርጦ በየቦታው ወድቆ የገዳሙ ቅጥር ግቢ በደም ጎርፍ ተጥለቅልቋል ነው የተባለው። የሟቾች ቁጥር ሊጨምር እንደሚችልም ተጠቁሟል። አዲስ አበባ ውስጥ ቅዳሴና አዛን እየረበሸን ነው ሲል የተሰማው አብይ አህመድ አሊ በእምነት ተቋማት ላይ ጥቃት መሰንዘሩ የተለመደ ክስተት ሲሆን በምዕራብ ወሎ ቀጠና ወግዲ ወረዳ ውስጥ ከዚህ ቀደም መስጂድ በከባድ መሳሪያ ሲመታ መሃል ሳይንት ውስጥ ደግሞ የአትሮንስ ማርያም አስተዳዳሪን ጨምሮ 6 ካህናት በመድፍ መገደላቸው ይታወሳል። አማራ ሳይንት ወረዳ ውስጥም ተመሳሳይ ድርጊት ባለፈው ወር መፈጸሙ ይታወቃል። በወግዲ ወረዳ ሰኮሩ ቀጠና ውስጥ አንድ ሼህና አብረዋቸው የነበሩ ደረሳዎች የተገደሉ ሲሆን በዚሁ ወረዳ አበየ ጉርባ ቀጠና ውስጥ ገዛዛቦ መውጫ ላይ ቄስ መገደሉ አይዘነጋም። ይህ በእንዲህ እንዳለም ቤተክርስቲያንንና ገዳማትን ቀጥተኛ ታርጌት አድርጎ የነበረው ሁለተኛው ድሮን ሙሉ በሙሉ መከስከሱ ተረጋግጧል። ትላንት ጠዋት አካባቢ መካነ ሰላም አባይ ሸለቆ በረሃም ቅድስት አርሴማ ገዳምን ታርጌት አድርጎ በመነኮሳት ላይ ከፍተኛ ጉዳትን ያደረሰው የአገዛዙ ጦር ሁለተኛ ድሮን ታርጌቱን ወደ ማይናምባ ወረዳ 016 ቀበሌ ወደ ሰገሬ መሄጃ በተለምዶ ሁላ ተብሎ የሚጠራ ቦታ ከቀኑ 11 ሰዓት አካባቢ የሃይማኖት ተቋማትን ለመምታት ቅኝት ሲያደርግ የነበረ የጠላት ቱርክ ሰራሽ ድሮን ሙሉ በሙሉ ተከስክሷል ተብሏል። በሃይማኖት ተቋማት ላይ ጥቃት ለመፈጸም በተደጋጋሚ ሲቃኝ የነበረ ቱርክ ሰራሽ የጠላት ድሮን በህዝብና በሃይማኖት ተቋማት ላይ ጥቃት ለመፈጸም ሲንቀሳቀስ እንደተከሰከሰ በቀጠናው የሚንቀሳቀሰው የምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር አመራሮችም በአካባቢው ፈጥነው በመገኘት አረጋግጠዋል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ሲል ኦነግ አስታወቀም። የትግራይ ህዝብ ነጻ አውጪ ግንባር ህወሓት በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገውን ጸረ ህዝብ ሴራ በብርቱ እንቃወማለን። የህወሓት አመራሮች ኦሮሞን ከሌላው ኦሮሞ ጋር ለማጋጨት የሚያደርጉት ጥረት ፈጽሞ ተቀባይነት የሌለውና አደገኛ አካሄድ ነው ብሏል። እኛ እንደዚህ አይነት ጸረ ህዝብ ፖለቲካ ውስጥ መቼም አንገባም ብሏል። በአሁኑ ወቅት በተለያዩ መድረኮችና የሚዲያ አውታሮች እየተሰራጩ ያሉትን የትስስርና የጥምረት ትርክቶችን አስመልክቶም የኦሮሞ ነጻነት ሰራዊት ኦላም የሚከተለውን ግልጽ አቋም አስተላልፏል። የኦሮሞ ህዝብ ትግል የራሱን ነጻነትና እጣ ፈንታም በራሱ የሚወስን እንጂ በሌሎች ኃይሎች የጠባብ ስሌት ሰሌዳ ላይ እንደ መጠቀሚያ የሚመደብ አይደለም። የህወሓት አመራሮች በህዝባችን መካከል ጥርጣሬንና መከፋፈልን ለመፍጠር እንዲሁም ኦሮሞን ከሌላው ወንድም ህዝብ ጋር ለማነሳሳት የሚደረግ ማንኛውም እንቅስቃሴ የተጋለጠና ርካሽ ሴራ ነው ብሏል። የተንኮል ፖለቲካና የከፋፍለ ግዛት ስልት ተቀብሯል። የኦሮሞ ነጻነት ሰራዊት የትኛውንም የጥፋት ጂኦፖለቲካዊ ተንኮልና ተቋማዊ ህልውናን ብቻ ታሳቢ ያደረገ አካሄድን በጥብቅ ይቃወማል ብሏል። እኛ በህዝባችን የደም መቃብር ላይ የሚገነባም የጥቅም ትስስር ውስጥ ፈጽሞ አንገባም። የኦሮሞ ነጻነት ሰራዊት የህዝባችንን ሰላም፣ ደህንነትና የጋራ እድገት አደጋ ላይ የሚጥሉ ጸረ ሰላም አካሄዶችን ሁሉ አጥብቆ የሚዋጋ መሆኑን በድጋሚ እንገልጻለን ብለዋል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ብለዋል።
በደብረ ብርሃን የሚገኙ ከ20 ሺህ በላይ ተፈናቃዮች ለረሃብና እንግልት መዳረጋቸውን ገልጸዋል። በአማራ ክልል በደብረ ብርሃን ከተማ በሚገኙ 3 የመጠለያ ጣቢያዎች የሚኖሩ ከ20 ሺህ በላይ ተፈናቃዮች ላለፉት 2 ወራት ያህል ወርሃዊ የምግብ እርዳታ በመቋረጡም ለከባድ ረሃብና እንግልት መዳረጋቸውን ገልጸዋል። በከተማዋ በሚገኙት ቻይና፣ ወይንሸትና ባቄሎ በተባሉ መጠለያ ጣቢያዎች ከተለያዩ የሀገሪቱ አካባቢዎች በተለይም ከወለጋ በነበረው ጦርነትና ግጭት የተፈናቀሉ ዜጎች የሚገኙ ሲሆን ላለፉት 6 ዓመታት በመንግስትና በረድኤት ድርጅቶች ሲደረግላቸው የነበረው ድጋፍ አሁን ላይ ሙሉ በሙሉ በሚባል ደረጃ መቆሙን ተናግረዋል። የምግብ ሬሽን ከተከፋፈለም ከ2 ወር በላይ ማለፉን የተናገሩት ተፈናቃዮቹ አሁን ላይ ህጻናት፣ አረጋውያንና አካል ጉዳተኞች በረሃብ ምክንያት ለከፍተኛ ህመምና ለሞት ስጋት መጋለጣቸውን ገልጸዋል። ከዚህ በተጨማሪም ወቅቱ የክረምት ወቅት በመሆኑ ዝናብና ቅዝቃዜው ችግሩን የበለጠ እንዳባባሰውና በመጠለያዎቹ ውስጥ በቂ አልባሳት፣ ፍራሽና የማሞቂያ ቁሳቁስ ባለመኖሩ ለከፍተኛ እንግልት መዳረጋቸውን አስረድተዋል። ከዚህ ቀደም ጥቂትም ቢሆን ድጋፍ ያደርጉ የነበሩ መንግስታዊ ያልሆኑ ድርጅቶች ስራቸውን ማቆማቸው ችግሩን የበለጠ እንዳከበደው አስተባባሪዎችና ተፈናቃዮቹ ገልጸዋል። የቻይና ካምፕ ነዋሪ የሆኑት ወይዘሮ አየለች ገብረስላሴ በሰጡት አስተያየት የምንበላው የምንጠጣው መጠለያና የምንለብሰው አጠናል፣ በቃም እንደ ሰው ሳይሆን እንደ አራዊት ነው እየኖርን ያለነው ሲሉ የችግሩን ከባድነት አስረድተዋል። በሌላ በኩል የሰሜን ሸዋ ዞን አደጋ ስጋትና ስራ አመራር ኮሚሽን በካምፕ ለሚገኙ ተፈናቃዮች በቀጥታ ድጋፍ የማቅረብ ኃላፊነቱ የዞኑ አለመሆኑን አስረድተዋል። የአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ምክትል ኮሚሽነር ሰርካዲስ አታሌ በበኩላቸው የምግብ ድጋፍ የማቅረብ ኃላፊነቱ የፌዴራል መንግስት መሆኑን ገልጸው ችግሩን አጣርተው ከፌዴራል አደጋ ስጋትና ስራ አመራር ኮሚሽን ጋር በመነጋገር አስቸኳይ ድጋፍ እንዲደርስ እንደሚሰሩ ተናግረዋል። በደብረ ብርሃን ከተማ በካምፕና ከካምፕ ውጭም ከ30 ሺህ በላይ የሀገር ውስጥ ተፈናቃዮች የሚገኙ ሲሆን አሁን ላይ ባለው ወቅታዊ ሁኔታ አስቻይ የሰው ልጅ ህይወት የማዳን እርዳታ ካልቀረበም አደጋው ሊከፋ እንደሚችል ገልጸዋል። ወደ ዓለም አቀፍ ጉዳዮች አልፋለሁ። የአሜሪካው ስትራቴጂክ ቢ1 ቦምብ ጣይ አውሮፕላን ተንቀሳቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ሚስጥራዊ የከርሰ ምድር የኒውክሌር ማዕከል ላይ እርምጃ እንደሚወስዱ ካስጠነቀቁ በኋላ በብሪታንያ በሚገኘው አርኤኤፍ ፎርድ ወታደራዊ ካምፕ ተመድበው የነበሩ የአሜሪካው ቢ1 ላንሰር ስትራቴጂክ ቦምብ ጣይ አውሮፕላን ተንቀሳቅሷል። የእስራኤል የደህንነት አካላት ለዋሽንግተን ባቀረቡት የስለላ መረጃ መሰረት ኢራን ከተደረገው ግጭት በኋላ በሺዎች የሚቆጠሩ የዩራኒየም ማበልጸጊያ ሴንት ሪፊውጆችን ጥስቅ ብሎ ወደ ተሰራው የፒካክስ ማውንቴን የመሬት ውስጥ ዋሻ አዘዋውራለች። ይህ ተቋም በኢስፋሃን ክፍለ ሀገር ከዋናው የናታንዝ ኒውክሌር ማዕከል በስተደቡብ ከተራራው ጠንካራ የግራናይት ድንጋይ ስር ከ100 እስከ 137 ሜትር ያህል ጥልቀት ላይ የተቆፈረ በመሆኑ በተራ የአየር ድብደባዎች በቀላሉ ሊሰበር የማይችል የተሸሸገ ቦታ ነው። ፕሬዝዳንት ትራምፕ ተቋሙ በቅርብ ክትትል ስር እንደሚገኝና አሜሪካ በቦታው ላይ በቅርብ ጊዜም ከባድ ድብደባ ልትፈጽም እንደምትችል ይፋዊ ማስጠንቀቂያ ሰጥተዋል። ወታደራዊ ባለሙያዎች እንደሚሉት ከሆነ የተቋሙን የውስጥ ክፍሎች ለማድቀቅ የአሜሪካን ግዙፍ ባንከር ቡስተር ቦምቦችን መጠቀም የሚያስፈልግ በመሆኑ ሁኔታው ቀጠናውን ወደ ከፋ ግጭት ሊከተው እንደሚችል እየተነገረ ነው። ቻይና በምስራቅ የቻይና ባህር ላይ ታሪካዊ የሮኬት ማስወንጨፍ ሙከራን በስኬት አከናውናለች። የቻይናው የግል የጠፈር ቴክኖሎጂ ኩባንያ ኦሪየን ስፔስ ግራቪቲ 1 የተሰኘውን ግዙፍ ሮኬት ለሶስተኛ ጊዜ በስኬት ማስወንጨፉን ይፋ አድርጓል። ትላንት ረቡዕ ጠዋት 4:54 ላይ የተካሄደው ይህ የማስወንጨፍ ተልዕኮ በቻይና የጠፈር ምርምር ታሪክ ውስጥ በርካታ አዳዲስ አህጉራዊና ሀገራዊ ምርምሮችን የከፈተ ሆኗል። የ30 ሜትር ቁመት ያለው ይህ ግዙፍ ሮኬት ከተለመዱት የምድር ላይ ማስወንጨፊያ ጣቢያዎች በተለየ መልኩ በሻንጋይ የባህር ዳርቻ አቅራቢያ
በምስራቅ ቻይና ባህር ላይ ከተዘጋጀ ልዩ ልዩ የማስወንጨፊያ መርከብ ላይ ነው ወደ ህዋም የተተኮሰው። ይህ ክስተት በምስራቅ ቻይና ባህር ላይ በግል ኩባንያ የተወሰደ የመጀመሪያው የሮኬት ማስወንጨፊያ ሙከራ ከመሆኑ በላይ እስከ ዛሬ ድረስ ለቻይና የኢኮኖሚና የቴክኖሎጂ ማዕከል ለሆነችው ሻንጋይ ከተማ እጅግ በቅርብ ርቀት የተከናወነ ታሪካዊ የህዋ ጉዞ ሆኖ ተመዝግቧል። ሮኬቱ ከተተኮሰ በኋላ በተቀመጠለት የጊዜ ሰሌዳና አቅጣጫ በመጓዝ 9 የንግድና የምርምር ሳተላይቶችን እንዲሁም አንድ አዲስ ሳይንሳዊ የሙከራ መሳሪያ በስኬት ወደ ታቀደላቸው የምህዋር መስመር ማስገባት ችሏል። እነዚህ ሳተላይቶች ለመገናኛ፣ ለመሬት ትዝብት መረጃዎችና ለተለያዩ የቴክኖሎጂ ፈጠራ ሙከራዎች አገልግሎት የሚውሉ ይሆናል። ይህ ስኬታማ የግራቪቲ ዋን 3ኛ ዙር በረራ የቻይና የግል የጠፈር ኩባንያዎች እያደገ የመጣውን ከፍተኛ የቴክኖሎጂ አቅም የሚያሳይ ነው። በባህር ላይ የሚደረጉ የሮኬት ማስወንጨፍ ሙከራዎች ከከተሞች አቅራቢያም የሚከሰቱ የደህንነት ስጋቶችን ከመቀነሳቸውም በላይ ሮኬቶችን ወደ ተለያዩ የምህዋር አቅጣጫዎች በቀላሉ ለመላክ ሰፊ የመንቀሳቀስ ነጻነትን ስለሚሰጡ ለወደፊት የንግድ ህዋ ተልዕኮዎች ትልቅ አቅምን ይፈጥራል ተብሏል። የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረ። በሰላም ዋሉ።